ስኬት ምንድን ነው? ስኬት ሁሉም ሰው ስኬት ማለት ሂደት ነው። ለኔ ሂደት ነው። ግን ስኬት አንዳንድ ሰው የሆነ የሚያስቀምጥ ጎል አለ። እዛ ጎል ላይ ሲደርሱ ለነሱ ስኬታቸው ነው which is fine። ለአንዳንድ ሰው ደግሞ ሂደት ነው። ለኔ አሁን ለምሳሌ ሂደት ነው። ትላንትና ከነበርኩበት ዛሬ የተሻለ ከሆነ ነገ ደግሞ ዛሬ ከነበርኩበት የተሻለ ከሆነ ለኔ ስኬት ያ ነው። ግን ያንን ስኬት ምን ደርስበት ወይም ደግሞ ለምሳሌ ከዛሬ ትላንትናዬ ከዛሬ ደስተኛ ከትላንትናዬ ከዛሬ ዛሬ ከትላንትና የተሻለ ከሆነ ወይም ደግሞ ያስቀመጥኩት ላይ ስደርስ ለምንድን ነው ደስተኛ ማልሆነው? እሱ አንዳንድ ጊዜ ምን ይሆናል መሰላችሁ? ሰብኮንሺየስ እና ሰብኮንሺየስ ቢባል ማይንድ አለን አይደለ? ሰብኮንሺየስ ማይንዳችን ሰብኮንሺየስ ማይንዳችን ምንድነው የሚሆነው? ሰብኮንሺየስ ማይንዳችን ኔጌቲቭ ነገር ማሰብ አይችልም። ኔጌቲቭ ቃላቶችን አያውቅም። ለምሳሌ ቀይ መኪና ወይም ደግሞ ብሉ ከለር ዛሬ እንዳታዩ ወይም ደግሞ ቀይ መኪና እንዳታዩ ካላችሁ ከተባላችሁና ሰው ከነገራችሁ ቀን ሙሉ ስለዛ ነገር ስታስቡ ነው የምትውሉት። በየመንገዱ እሱ ነው የሚታያችሁ። እስከዚህ በፊትም ያያችሁት ሁሉ ትዝ ይላችኋል። ይሄ ለምንድን ነው ይሄ የሚሆነው? ሰብኮንሺየስ ማይንዳችን ኔጌቲቭ ወርዶችን አይችልም፣ አያውቅም። የተሰጠውን ዳይሬክት ነው። አታርግ ከተባል አርግ የተባለ ስለሚመስለው ቀን ሙሉ ስለዛ ነገር ሲያስብ ይውላል ማለት ነው። ስለዚህ ነገር እናወራለን። ዌልካም ቱ ማይ ቻናል እኑኑ ቤላን ዩቲዩብ ሰብስክራይብ አድርጉ። አዳዲስ ነገሮችን ትሩ ኤክስፒሪየንስ ያገኘዋቸውን የተለያዩ ነገሮች እናወራበታለን። ወደፊት ደግሞ እግዚአብሔር ከፈቀደ ለህይወት አስተማሪ የሚሆኑት ሰዎች እንጋብዝበታለን። ዌልካም ቱ ማይ ቻናል አጌን። ሰብስክራይብ ላይክ ማድረጋችሁን እንዳስረሱ። ሁኖስ ከኔ በዚህ በምናወራው ነገር የሆነ ሰው ይጠቀም ይሆናል። መልካም ቆይታ። ዛሬ የምናወራው ለውጥ ማለት ወይም ደግሞ ለውጥ ምንድን ነው? ስኬታችን የቱ ጋር ደረጃ ነው የሚደረሰው? እንዴት ነው አይምሯችንን ፉሊ መጠቀም የምንችለው? የሚሉትን ነገር ካነበብኩት ከሰማሁት ከራሴም ኤክስፒሪየንስ ከአንዳንድ ነገሮችም እናወራለን ማለት ነው። ዛሬ የምናወራው ስለ አይምሯችንን ምን ያህል ማዘዝ እንችላለን፣ እንዴት ነው ማዘዝ የምንችለው የሚለውን ነገር እናያለን። ቤታችሁም የምሰጣችሁ አንድ እንትን አለ። ቤታችሁ ፕራክቲስ አድርጉ። ከጠቀማችሁ ኮመንት አድርጉልኝ። ሪሊ የእውነት ለውጥ ካያችሁበትና የሚሰማችሁ ነገር ካለ ኮመንት አድርጉልኝ። እሱንም አሳያችኋለሁ ማለት ነው። ለምሳሌ በህይወታችሁ በጣም ደስተኛ የሆናችሁበትን 3 ነገር ታስባላችሁ ማለት ነው። በጣም ደስተኛ የሆናችሁበትን በጣም በህይወታችሁ ማትረሱት 3 ደስ የሚላችሁን ነገር ሞመንት ታስታውሳላችሁ እና እዛ ሞመንት ውስጥ ግቡ። እዛች ቀን እዛች ቦታ ሄዱ። የነበራችሁበትን ቤት ከለሩን፣ ምግብም ከሆነ ሰውም ከሆነ የነበራችሁን ቦታ በደንብ አስቡ። እዛ ሞመንት ላይ እዛች ሰዓት ላይ ተገኙ እና ይሄንን ስታስቡ ውስጣችሁ የሆነ የሚፈጥር ደስታ አለ። ልክ እዛ ደስታ ላይ ስትደርሱ እጃችሁን እንደፈለጋችሁ፣ አንዳንድ ሰው እንዲህ ማለት ይችላል፣ ወይስ የተማርኩት በእንደዚህ ነው። አንዳንድ ሰው ደግሞ እጁን መጨበጥ ይችላል። ልክ እዛ ደስታ ላይ ስትደርሱ እጃችሁን እንደዚህ ጨበጥ ታደርጋላችሁ። ምንድነው ታክቲኩ? ሰብኮንሺየስ ማይንዳችሁ እዛ ደስ የሚለው ቦታ ላይ ሲደርስና ውስጣችሁ ሀይ ሲሆን ልክ ጭብጥ ስታረጉት ሁል ጊዜ ምን ይሆናል? ሰብኮንሺየስ ማይንዳችሁ ልክ እጃችሁን የጨበጣችሁ ሞመንትና እናንተ ያ ደስ የሚለው ሞመንት ላይ የተፈጠረው ቦታ ስትደርሱ ኮኔክት ያደርገዋል ማለት ነው ከእጃችሁ። ኦኬ እጃችሁን ሁል ጊዜ ጭብጥ ስታደርጉ ዳይሬክትሊ የሚወስዳችሁ እዛ ደስ የሚላችሁ ሞመንት ላይ ነው። አይምሯችሁ ደስ ይለዋል ማለት ደስታን ይፈጥራል ማለት ነው። ለምሳሌ
በአንድ አሁን ለምሳሌ አንድ ውሻ ሁል ጊዜ ሰውየው የኦነሩ ምግብ ይሰጠዋል እና ምግብ ላይክ ውሾች ለምሳሌ ምግብ ከመሰጣታቸው በፊት ምግብ ሰዓታቸው ወይም ደግሞ ምግብ ሰዓታቸው ሲደርሱ ያዝረከረካሉ። አመጣቸው ነው የሆነ የሚያሳዩት ነገር አለ ምናምን እና የዚህ ሰውዬ ውሻ ግን ምንም ምግብ እንኳን ሳያቀርብለት እንትን ሳይል እንትን ይላል ይዝረከረካል ምራቆ ምናምን እና ለምንድን ነው እንደዚህ የሆነው? እኔ ምግብ አላቀረብኩለትም አላየም ምግብ ለምንድን ነው የሆነው ብሎ ይሄ ሰውዬ ሲያጠና ምንድን ነው የደረሰበት? በዛች ሞመንት የሚሰማው ድምጽ ነበረ ውሻው ልክ ሰውየው ምግቡን አዘጋጅቶለት ሳህኑን ምናምን ሲያቀራርብ የሳህኑን ግጭት የሚፈጥረው ድምጽ ምናምን ወይ በሰዓቱ አዛን ወይ ቅዳሴ ምናምን ሊኖር ይችላል። the same time ነው ምግብ የሚሰጠው ያ ሰውዬ። ስለዚህ ምግቡ ሳህኑ ባይመጣ ያ የሚሰማው ድምጽ አይምሮ ላይ ስላለ ልክ ድምጹን ሲሰማ ምግብ ነው ሰውየው ትዝ የሚለው። the same thing subconscious ማይንዳችንም እጃችን ስንጨብጥ ኦልሬዲ ስላገናኘ ነው ያንን ደስ የሚል ሞመንት ከዚህ እጃችን ጋር ስላገናኘ ነው እጃችን በጨበጥን ሰዓት ያ ደስ የሚል ሞመንት ላይ ነው የሚወስደን። ምንድነው ፖይንቱ? ያ ደስ የሚለው ሞመንታችንን እንዲመጣ እጃችን ስንጨብጥ ለምሳሌ አሁን እኔ በጣም ዝናብ እፈራለሁ። ዝናብ ሲመጣ በጣም ነርቨስ ነው የምሆነው። የሆነ ብቸኝነት ይሰማኛል። እኔ አዶ ነው ለምን እንደተፈጠረ አላውቅም። እሱንም እንግዲህ እስቲ ሌተር ኦን አይ ሃቭ ቱ ፋይንድ ኢት። ግን ለጊዜው የማውቀው ነገር የለም እና ምንድነው ማረገው ለምሳሌ አሁን ዛይቴ እንዲጠፋ ትሩ ፕራክቲስ የምለወጥበት ለምሳሌ ዝናብ ሲዘንብ እጄን ጭብጥ አደርጋለሁ ማለት ነው። እጄን ጭብጥ ሳደርግ ኢንስቴድ ኦፍ የዝናቡ እንትን ሳይሆን እንትን የሚለኝ አይምሮዬ ላይ የሚመጣው ምንድነው ይሄ ደስታው እዛ የነበርኩበት ደስታ ምናምን አይምሮዬ ላይ ሰብኮንሺየስ ማይንድን ያለማመድኩት ደስ የሚል ሞመንት አለ አይደል? እሱን ነው የሚያሳየኝ። ስለዚህ ቀስ እያልኩኝ ከአንዛይቲ እወጣለሁ ማለት ነው። እንደዚህ አይነት አንዛይቶቻችንን እንደዚህ ማስወገድ እንችላለን። ይሄ አንደኛው ታክቲክ ነው። ኤኒዌይስ እና ስለዚህ አሁን ለምሳሌ አንዳንድ ሰዎች ደስተኛ ይሆናሉ በስኬታቸው ማለት ነው። ደስተኛ ይሆናሉ ማለት ለምሳሌ ለመኪና መግዛት ስኬት ሊሆን ይችላል ለነሱ which is fine። ቤት መግዛት ሊሆን ይችላል ለነሱ ስኬት which is fine። ትዳር ሊሆን ይችላል የነሱ ስኬት which is ጥምርጥ ነገር አይደል? ግን እዛ ቦታ ሲገኙ አብዛኞቻቸው ደስተኛ አይደሉም። ለምንድን ነው ያ የሚሆነው? እስቲ የሚያውቅ ሰው ካለ ኮሜንት አድርጉልኝ። ለምንድን ነው ብዙ ጊዜ የምንፈልገውን አብዝተን የፈለግነው ነገር ሲሆን ደስተኛ የማንሆነው? ለምንድን ነው? እስቲ ፕሊዝ ኮሜንት አድርጉልኝ። ይሄንን የምታውቁ ሰዎች እስቲ የመሰላችሁን ኮሜንት አድርጉልኝ። እኔ ግን የሚገባኝን ነገር ልንገራችሁ። አይምሯችንን ከዛሬ ጀምሮ ማለት ነው ከአሁኗ ሞመንት ጀምሮ ደስተኛነትን ካላለማመድ ነው የፈለገ ነገር ስኬት ላይ ብንደርስ ወይም ደግሞ ስኬት ላይ ነን ስኬታችን ይሄ ነው ብለን ያሰብነው ደረጃ ላይ ስንደርስ ያ ደስታ አይመጣም። ምክንያቱም አይምሯችን ደስታ የሚባለው ነገር አያውቅም፣ አላለማመድ ነው። ስኬትን ማለማመድ ወይም ደግሞ ስኬት ሲመጣ ደስተኛ የምንሆነውን ነገር ዛሬ ነው ማለማመድ አለ። ለምሳሌ መኪና የምንፈልገው ለምንድን ነው አይደል? ሰዓታችንን እንዲቆጥብልን ኢዝሊ ትራቭል እንድናደርግ አይደል? ብዙ ምክንያት አለን። በቃ ደስ ብሎን በነፃነት ኮንፊደንስ እንዲሰማን ብዙ የተለያየ ቤት የምንፈልገው ለምንድን ነው? በቤት ኪራይ እንዳንንከራተት፣ ልጆች ካሉ ልጆቻችን በሰላም ሴፍ እንዲሆኑ ያ ሴፍ የሚያደርገን ነገር ወይም ደግሞ መኪና ደግሞ ከሆነ ሰዓታችንን እንዲቀንስ ምናምን የምንፈልገው ምንድን ነው የሚሰጠን? ደስታ አይደል? ያንን ደስታ ካሁኑ ነው መለማመድ ያለብን ነው ፖይንቱ። የሰብኮንሺየስ እንትን አሁን ቻርክ ያረግናትን ፕራክቲስ የምንጠቀመው ካሁኑ ወይም ደግሞ ሰብኮንሺየስን ሙሉ አይምሯችንን ስንጠቀም ያ ስኬት ብለን የደረስነው ቦታ ላይ መድረስ አይጠበቅብንም። ደስተኛ ለመሆን ዛሬ ነው ደስተኛ መሆን የምችለው። አይ ነው ጋይስ፣ እየገባችሁ ነው? ዛሬ ደስተኛ መሆን እንችላለን ማለት ነው። ነገን ደርሰን ደስተኛ ካልሆንን ጥያቄን ስጠይቅ ለምንድን ነው ዛሬ ላይ ከዛሬ ጀምሮ እስከሚቀጥለው ስኬት ላይ የምንደርስበት ደረጃ ስንደርስ ደስተኛ እንድንኖር ዛሬ ነው ፕራክቲስ ማድረግ ያለብን። ለምሳሌ አሁን በአንድ ባለ ትዳሮች በቃ ትዳር ተባብሎ ትዳር ያዙ ማለት ነው።
ትዳር ሲወዙ ውስጡ ሲገቡት እንደፈለጉት እንደጠበቁት አላገኙትም። ለምንድን ነው መሰላችሁ? ኦልሬዲ በመጀመሪያውኑ ፕራክቲስ ስላደረጉት ሰብኮንሺየስ ማይንዳችን ምንም ይሄ የመዘገበው ነገር የለም። ስለዚህ አዲስ ነገር ነው የሚሆንበት። ስለዚህ በቃ ወይ በጥል ወይ በቃ ይሁን ተባብለው ዝም ብለው ይኖራሉ። እንደዛ ነው የሚሆነው። ስለዚህ ካሁኑ አይምሯችንን ማሳመን አለበት። ስፔሻሊ ሰብኮንሺየስ ማይንዳችን ያኛው ኮንሺየስ ማይንዳችን እንትን ነው፣ ይሄ ሎጂካል ነው፣ ሎንግ ተርም ይሄ ረጅም ጊዜ ያስባል። ለምሳሌ የሆነ ካልኩሌሽን የሚሰጡት ካልኩሌት አድርጎ ምናምን ውስብስብ የሆኑ ነገሮችን መፍታት ይችላል። ሰብኮንሺየስ ማይንዳችን ግን ያን ውስብስብ ያለውን ነገር መፍታት አይችልም። በቃ እንደ ህጻን ልጅ ነው። ህጻን ልጅ ለምሳሌ ፊት ለፊት ያየውን ነገር ነው የሚያየው። ሰብኮንሺየስ ማይንዳችን በሚያየው ነገር ነው የሚያስበው። በአምስቱ ህዋስ ነው የሚያስበው። ባየው፣ በሚዳስሰው፣ በሚቀምሰው ነገር ነው የሚያስበው። ኮንሺየስ ማይንዳችን ግን ማየት አጠብቀት ነው። የሆነ ነገር ከተሰጠው ያንን ነገር አገናዝቦ ማየት ይችላል። ስለዚህ ላይፋችንም ደስተኛ ሆነን እንድንኖር ካሁኑ ማለማመድ አለብን። ስፔሻሊ ሰብኮንሺየስ ማይንዳችን ደስታን ማወቅ አለበት። ለምሳሌ ሁል ጊዜ ስለማንፈልገው ወይም ደግሞ እንዲሆንብን የማንፈልገው ነገር የምናስብ ከሆነ ምንድነው የሚሆነው መሰላችሁ? ሙሉ ኃይላችን የማንፈልገውን ነገር እንድናረግ ይገፋፋናል ማለት ነው ሰብኮንሺየስ ማይንዳችን። ምክንያቱም እያሰብን ያለ ነው መሆን የማንፈልገውን ነገር ማሰብ ያለብን መሆን የምንፈልገውን ብቻ ነው። ስለማይሆኑት ነገር ወይም ደግሞ እንዲሆንብን የማንፈልገውን ነገር በጣም ረጅም ሰዓት ማሰብ የለብንም፣ ጭራሽ ማሰብ የለብንም ነው የዚህ ትሬኒንግ አላማው። ስለዚህ ሁል ጊዜ የምትፈልጉትን ነገር ብቻ አስቡ። የምትፈልጉትን ብቻ ስታስቡ የምትፈልጉትን ነገር ለማድረግ ሳታውቁት ወደዛ ነገር ትገፋፋላችሁ ነው ሰብኮንሺየስ ማይንዳችሁ። ምክንያቱም አታርግ የምትሉትን ነገር የሚያደርግ ከሆነ ስለዚህ ሁል ጊዜ የምትፈልጉትን ነገር ማዘዝ ትችላላችሁ ማለት ነው። ይሄ ነው ዋናው ፖይንታችን ማለት ነው። እና ስለዚህ በሰው እድገት ወይም ደግሞ ደስተኛ ሆኖ ይሄ ከፍርሃት ከአንዛይቲ፣ ለምሳሌ አንዳንድ ሰው ፊት ለፊት ማውራት አይችልም፣ በጣም ይፈራል። በሆነ አጋጣሚ ብቻ ትራማ ውስጥ ገብቷል። ያን ትራማ የምናወጣበት መንገድ ነው ማለት ነው። ይሄንን ጋይስ እኔ በጣም ኢንተረስትድ ሆኜ ነበር ስሰማ የነበረው። ሞር እንዳብራራላችሁ የምትፈልጉ ካለ ኮሜንት አድርጉልኝ እስቲ። ትራማ የነበራችሁት በምንድን ነበረ የምታውቁ ሰዎች እስቲ ኮሜንት አድርጉልኝ። ስለ ትራማ ደግሞ ኔክስት እናወራለን። በልጅነታችን ሳናቀውም አውቀነውም ቢሆን በተለያየ አጋጣሚ ትራማ ውስጥ እንገባለን። ያ ትራማ ደግሞ ሳናቀው እዛ ውስጥ ተቀምጦ ህይወታችን ላይ፣ ሪሌሽንሺፓችን ላይ፣ ቤተሰብ ላይ፣ ስራችን ላይ አፌክት ያደርገናል። ስለዚህ በቀላሉ ይሄንን ትራማ በእነዚህ አይነት መንገድ ማውጣት እንችላላችሁ ማለት ነው። ይሄንን ይመስላል የዛሬ ፕሮግራማችን። ስለታዳመጣችሁን በጣም ነው የማመሰግነው። ዩቲዩባችንን ሰብስክራይብ አድርጉ፣ ኮሜንት አድርጉ። ይሄ ይጠቅማቸዋል ወይም ደግሞ አሪፍ ነው ብላችሁ የምታስቡ ካሉ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። እኔ ሜላት ነበርኩኝ። ኔክስት ዊክ እስከምንገናኝ ሰላም ሁኑ። ቻው። ዶንት ፎርጌት ቱ ሰብስክራይብ። ባይ ባይ።